የኢትዮጵያ ወንዞች ባህርያት። እነዚህ የኢትዮጵያ ወንዞች ባህርያት እነማን ናቸው ብለን ስንመለከት አብዛኛዎቹ የኢትዮጵያ ወንዞች ከከፍተኛ ቦታ ይነሳሉ። አብዛኛዎቹ ከየት ይነሳሉ? ከከፍተኛ ቦታ ይነሳሉ። አብዛኛዎቹ የኢትዮጵያ ወንዞች ከከፍተኛ ቦታ የሚነሱ ወንዞች ናቸው። እንዲሁም አብዛኛዎቹ የኢትዮጵያ ወንዞች ፏፏቴ ይበዛባቸው። አብዛኛዎቹ ወንዞች ፏፏቴ ይበዛባቸዋል። አብዛኛዎቹ የኢትዮጵያ ወንዞች ፏፏቴ የሚበዛባቸው ናቸው። እንዲሁም ደግሞ እንደ ዓለም አቀፍ ድንበር ያገለግላል። እንደ ዓለም አቀፍ ድንበር ድንበር ያገለግላል። እነዚህ ሶስቱ ዋና ዋና የኢትዮጵያ ወንዞች ባህርያት ብለን የምንጠቀማቸው ናቸው። እነዚህም ሶስቱ ዋና ዋና የኢትዮጵያ ወንዞች ባህርያት መለየት ያስፈልጋል። ከዚህ በተጨማሪ የማዕድን ሀብቶች የማዕድን ሀብት ይህን እንመለከታለን። እንግዲህ የማዕድን ሀብት ማለት ምን ማለት ነው የሚለውን ስንመለከት የማዕድን ሀብት ማለት በጠጣር በፍሳሽ ወይም በጋዝ መልክ የሚገኝ በመሬት ውስጥ እና ከመሬት በላይ እንዲሁም በውሃ ውስጥ የምናገኘው የተፈጥሮ ማዕድን የማዕድን ሀብት ብለን እንጠራዋለን። እነዚህ የማዕድን ሀብቶች ዘላቂ የማዕድን ሀብት አጠቃቀም ዘዴዎች እና ዘላቂ ያልሆነላቸው አሉ። ዘላቂ የማዕድን አጠቃቀም ዘዴዎች። እነዚህ ዘላቂ የማዕድን አጠቃቀም ዘዴ የሚባሉት እነማን ናቸው? አንደኛ ዘላቂ የማዕድን ሀብት አጠቃቀም ዘዴ የሚባሉት ዘመናዊ መሳሪያዎች ይጠቀማሉ። ዘመናዊ መሳሪያ ይጠቀማሉ። ሁለተኛው በሳይንሳዊ ጥናት ላይ የተመሰረቱ ናቸው። በሳይንሳዊ ጥናት ላይ የተመሰረቱ ናቸው። ሶስተኛው አካባቢን በማይጎዳ መልኩ ይከናወናሉ። አራተኛው በተሻለ ጥራት ይመረታል። ይሄ ዘላቂ የማዕድን ሀብት አጠቃቀም ዘዴዎች የምንላቸው ናቸው። ዘላቂ ያልሆነ የማዕድን ሀብት አጠቃቀም ዘላቂ ያልሆነ የማዕድን ሀብት አጠቃቀም ዘላቂ ያልሆነ የማዕድን ሀብት አጠቃቀም የምንላቸው ምንድን ናቸው? የማን ተቃራኒ ማለት ነው? ዘላቂ የሆነ የማዕድን ሀብት አጠቃቀም ተቃራኒ የሆነ ማለት ነው። እነሱም የመጀመሪያው ምንድነው? የሰው ጉልበት ይጠቀማል። የሰው ጉልበት ይጠቀማል። ሁለተኛው በልምድና በግምት ቁፈራ ላይ በልምድና በግምት ቁፋሮ ላይ የተመሰረተ ነው። ሶስተኛው ብክነት ወይም ጥራት ጉድለት ያስከትላል። ብክነት ወይም ጥራት ጉድለት ያስከትላል። አካባቢ ላይ ችግሮች ያስከትላል። እነዚህ ነገሮች ናቸው ዘላቂ የማዕድን አጠቃቀም ዘዴዎች። ለማን ናቸው? ዘላቂ ያልሆኑ የማዕድን አጠቃቀም ችግሮች
እነዚህ ነጥቦች በሚገባ መለየት አስፈላጊ ነው ማለት ነው። ሌላው ዘላቂ ያልሆነ የማዕድን ሀብት አጠቃቀም የሚያስከትላቸው ችግሮች አሉ። እነዚህኞቹ መንገዶች የሚያስከትሏቸው ችግሮች ዘላቂ ያልሆነ የማዕድን ዘላቂ ያልሆነ የማዕድን ሀብት አጠቃቀም የማዕድን ሀብት አጠቃቀም የሚያስከትላቸው ችግሮች አንደኛ የመሬት ገጽታ የመሬት ገጽታ መጎሳቆል የመሬት ገጽታ መጎሳቆል። ሁለተኛው የውሃ ማቆር። ሶስተኛው የአየር ብክለት የአፈር መሸርሸር እንዲሁም የውሃ ብክለት እና የመሳሰሉትን ችግሮች ያስከትላል ማለት ነው። እነዚህ ችግሮች የሚያስከትለው ማለት ነው ዘላቂ ያልሆነ የማዕድን ሀብት አጠቃቀም። ይህ ዘላቂ ያልሆነ የማዕድን ሀብት አጠቃቀም እነዚህን ችግሮች እንዳያስከትልብን ዘላቂ የማዕድን አጠቃቀም ዘዴዎችን መከተል የተሻለና ተመራጭ ነው ማለት ነው። ይህንን በደንብ